ሰላም ጤና ይስጥልን የቻናላችን ቤተሰቦች። የዓለም ዋንጫ እጅግ በጣም የተቃረበ ይገኛል። የዘንድሮው ውድድር በሶስት አገራት ማለትም በአሜሪካ፣ ሜክሲኮ እና ካናዳ የሚካሄድ በመሆኑ በታሪኩ ልዩ ያደርገዋል። ነገር ግን ጨዋታዎቹ የሚደረጉባቸው ስቴዲየሞች ምን ያህል አስደናቂ የኢንጂነሪንግ ድንቆች እንደሆኑ ያውቃሉ? ዛሬ በታሪክ ታላላቅ ክስተቶችን ያስተናገዱ ነገር ግን ለዘንድሮ ውድድር በመቶ ሚሊዮኖች አልፎም ተርፎም በቢሊዮኖች የሚቆጠር ዶላር ፈሶባቸው ወደ አስደናቂ የቴክኖሎጂ ጭራቅነት የተቀየሩ 5 ስታዲየሞችን እንመለከታለን። እያንዳንዱ የስታዲየም ታሪክ፣ አስገራሚ የጣሪያ ዲዛይን፣ የወጣባቸው ግዙፍ ወጪዎችና የትኞቹ ሀገራት በጥሎ ማለፍ እና በምድብ ጨዋታዎች እዚህ እንደሚገናኙ በዝርዝር እንቃኛለን። እስከ መጨረሻ አብራችሁን ቆዩ። ሰብስክራይብ ማድረጋችሁንም እንዳትረሱ። በደረጃችን 5ኛ ላይ የምናገኘው የካናዳ ኩራት የሆነው BMO ፊልድ ነው። የሜዳ ካናዳ ውስጥ ለእግር ኳስ ብቻ ተብሎ የተሰራ የመጀመሪያው ስታዲየም ሲሆን ካናዳ ከ36 ዓመት ረጅም ጥበቃ በኋላ ወደ ዓለም ዋንጫ ያለፈችበት ታሪካዊ ስፍራ ነው። ቀደም ሲል 30,000 ሕዝብ ብቻ ይዝ የነበረው ይህ ስታዲየም የፊፋ መስፈርት ለማሟላት ከ120 ሚሊዮን የካናዳ ዶላር በላይ ወጥቶበት አቅሙ ወደ 45,000 አድጓል። ወደ ጣሪያ ዲዛይኑ ስንመጣ ለውድድሩ ተብሎ አዲስ ሰሜናዊ ጣሪያ ሼፕ የተገነባ ሲሆን ይህ የኬብል ጣሪያ ተመልካቾችን ከካናዳ ብርቱ ቅዝቃዜና ዝናብ የሚከላከል ነው። ልዩ ገጽታው ደግሞ አዲሱ ጣሪያ ደጋፊዎችን ጭብጨባና ጩኸት ወደ ሜዳው መልሶ እንዲያስተጋባ አኩስቲክ ተደርጎ የተሰራ በመሆኑ በጨዋታ ወቅት እጅግ አስፈሪ ድባብን ይፈጥራል። ይህ ስታዲየም በአጠቃላይ 5 የምድብ ጨዋታዎችን የሚያስተናግድ ሲሆን ትልቁና ታሪካዊ ክስተት ሰኔ 12 ካናዳ ከቦስኒያ ሄርዘጎቪና ጋር የሚያደርገውን የመጀመሪያ የምድብ ጨዋታ ማስተናገዱ ነው። በተጨማሪም አንድ እጅግ ተጠባቂ የ32 ቡድን ጥሎ ማለፍ ሜዳ ጨዋታ እዚህ ይደረጋል። ቁጥር 4 በዓለማችን ላይ ከተገነቡ ስታዲየሞች እጅግ ውዱ የሆነው ሶፊ ስታዲየም ይገኛል። ለመገንባት ከ5 ቢሊዮን ዶላር በላይ ፈጀ። ይህ የሆሊውድ ጥበብ ዲዛይኑ ልክ እንደ ፓሲፊክ ውቅያኖስ ማዕበል ተደርጎ የተሰራ ነው። ስታዲየሙ የሚገኘው ከሎስ አንጀለስ አየር ማረፊያ የበረራ መስመር አቅራቢያ ስለሆነ ለአውሮፕላኖች እንቅፋት እንዳይሆን ሜዳው ከ100 ጫማ ወደ መሬት ተቆፍሮ የተሰራ ነው። ይህ ስታዲየም ጣሪያው ሙሉ በሙሉ ነፃ ሆኖ የቆመ ሲሆን ከግድግዳዎች ጋር በፍጹም አይነካካም። በ37 ትልቅ የመሬት መንቀጥቀጥ መቋቋሚያ አምዶች ላይ ብቻ የተደገፈ ነው። ጣሪያው የተሰራው ETEF ከሚባል ብርሃን አስተላላፊ ፕላስቲክ በመሆኑ የካሊፎርኒያ ኃይለኛ ሙቀት ሳያስገባ የተፈጥሮ ብርሃንን ብቻ ያሳልፋል። በውስጡ ደግሞ ባለ 2 ጎን የሆነ ግዙፍ ዘ ኢንፊኒቲ ስክሪን ተንጠልጥሏል። ይህ ስክሪን ኳስ ጊዜ ጣሪያው እንዳይበራይ እንደ መልህቅ ሆኖ ወደታች የሚያዝም አስገራሚ አቅም አለው። ለዓለም ዋንጫ ሲባል ከ400 በላይ ወንበሮች ተነቅለው ሜዳው እንዲሰፋ የተደረገ ሲሆን የራሱ የሙቀት መቆጣጠሪያ ያለው ልዩ የተፈጥሮ ሳር ተተክሏል። ወደ ጨዋታዎቹ ስንመጣ ይህ ስታዲየም ሰኔ 12 አሜሪካን ከፓራጓይ የሚታደርገውን ታላቅ ጨዋታ ጨምሮ 5 የምድብ ጨዋታዎችን ያስተናግዳል። በጥሎ ማለፉ ዙር ደግሞ የ32 ቡድን ጥሎ ማለፍ እና አንድ እጅግ ተጠባቂ የሩብ ፍጻሜ ጥሎ ማለፍ ፍልሚያ እዚህ ሜዳ ላይ ይደረጋል። በደረጃችን 3ኛ ላይ የምናገኘው ዴዝ ስታር በሚል ቅጽል ስም የሚታወቀው የቴክሳሱ AT&T ስቴዲየም እናገኛለን። ይህ ስቴዲየም ታዋቂ የNFL እና የቦክስ ፍልሚያዎችን ያስተናገደ ሲሆን ለዘንድሮ ዓለም ዋንጫ ተብሎ ብቻ 290 ሚሊዮን ዶላር ግዙፍ ማሻሻያ ተደርጎለታል። ሜዳው የቴክሳሱን ኃይለኛ ንፋስ ለመከላከል 100 ጫማ ወደ መሬት ተቆፍሮ የተሰራ ነው። በዓለማችን ትልቁ ተንቀሳቃሽ ጣሪያ ሪትራክተብል ሩፍ ያለው ሲሆን ጣሪያው በአየር ሁኔታ ምክንያት በልዩ ኮምፒውተር መቆጣጠሪያ በ12 ደቂቃ ውስጥ ብቻ ሙሉ ለሙሉ እንዲከፈት ይደረጋል። በማሻሻያው መሰረት በስታዲየሙ መሀል ላይ የተሰቀለው ባለ 9 ፎቅ ህንፃ የሚያክለውና 700 ቶን የሚመዝነው ግዙፍ ስክሪን ይበልጥ ዘመናዊ የሆነ 4K ጥራት ተከቷል። እንዲሁም የቪአይፒ ቅንጡ ክፍሎችን ሙሉ በሙሉ ተለውጠዋል። የስታዲየም በዘንድሮው ውድድር አጠቃላይ 9 ጨዋታዎችን በማስተናገድ ቀዳሚ ሲሆን 5 ታላላቅ ምድብ ጨዋታዎችን
በጥሎ ማለፉ ደግሞ 32 ቡድን የ16 ቡድን እና ወደ ፍጻሜ የሚያልፈው ታላቁን ግማሽ ፍጻሜ የጥሎ ማለፍ ጨዋታ እዚህ ይደረጋል። ወደ ቁጥር 2 ስንሻገር የዓለም ዋንጫ ታላቅ ፍጻሜ የሚያስተናግድበት የኒውዮርኩ ሜትላይፍ ስታዲየም እናገኛለን። በታሪክ ሊዮኔል ሜሲ ከብሔራዊ ቡድኑ ጡረታ የወጣበት የኮፓ አሜሪካ ፋይናል ያስተናገደ ይህ ሜዳ ነው። ለዓለም ዋንጫ ፍጻሜ ዝግጁ እንዲሆን ብቻ ከ$200 ሚሊዮን በላይ ወጥቶበታል። ይህ ስታዲየም ምንም ጣሪያ የሌለው ክፍት ስታዲየም ነው። ትልቁና ውዱ ማሻሻያ የተደረገው ደግሞ በሳሩ ላይ ነው። ቀደም ሲል ሰው ሰራሽ ሳር ተነጥሮ በፊፋ ጥብቅ ሕግ መሰረት እጅግ ውድ የሆነ የተፈጥሮ ሳር ናቹራል ሃይብሪድ ፒች እና በቫኪዩም የሚሰራ ዘመናዊ የውሃ ፍሳሽ ስርዓት ተገጥሞለታል። ሜትላይፍ በአጠቃላይ 8 ጨዋታዎችን ያስተናግዳል። ፈረንሳይ ከሴኔጋል የምታደርገውን ጨዋታ ጨምሮ 5 ታላላቅ የምድብ ጨዋታዎችን ያስተናግዳል። በጥሎ ማለፉ ዙር ደግሞ የ32-1 የ16-1 እና ሐምሌ 19 በመላው ዓለም የሚጠበቀውን የአዲስ የዓለማችንን ንጉስ የሚለየውን ታላቁን የዓለም ዋንጫ ፍጻሜ ጨዋታ ያስተናግዳል። እናም በመጨረሻ ቁጥር 1 ላይ የምናገኘው የእግር ኳስ እውነተኛ መቅደስ የሆነውን ታሪካዊውን ስታዲዮ አዝቴካን ነው። በታሪክ ፔሌ በ1970 እና ማራዶና በ1986 ዋንጫ ያነሱበት እና ማራዶና ታዋቂዋን የእግዚአብሔር እጅ ጋድስ ሃንድ ጎል ያስቆጠረበት ብቸኛው ስታዲየም ነው። ዘንድሮ በታሪክ 3 የዓለም ዋንጫን ያየ በዓለም የመጀመሪያው ስታዲየም ይሆናል። ይህ ታሪካዊ ሜዳ ዘመናዊን ለማድረግ ወደ $100 ሚሊዮን ገደማ ወጪ ተደርጓል። ስታዲየሙ ሙሉ ለሙሉ አዲስ የሆነ የፀሐይ ብርሃን ኃይል የሚያመነጭ ቀይ ሜምብሬን ጣሪያ ተገጥሞለታል። ይህ ስታዲየም የተገነባው በደረቅ እሳተ ገሞራ ድንጋይ ላይ በመሆኑ 87,000 ሕዝብ ሲጮህ ስታዲየሙ ልክ እንደ እሳተ ገሞራ ይንቀጠቀጣል። ሌላው ፈታኝ ነገር ከባህር ጠለል በላይ 2200 ሜትር ከፍታ ላይ ስለሚገኝ አየሩ ቀጭን ነው። ይህም ኳስ በፍጥነት እንድትበርና ተጫዋቾች በፍጥነት ትንፋሽ እንዲያጥራቸው ያደርጋል። ይህ ታሪካዊ ስታዲየም ሰኔ 11 ቀን የሚደረገውን ታላቁን የዓለም ዋንጫ መክፈቻ ማለትም አስተናጋጇ ሜክሲኮ ከደቡብ አፍሪካ የምታደርገውን ጨዋታ ማች 1 ጨምሮ 3 የምድብ ጨዋታዎችን ያስተናግዳል። በጥሎ ማለፉ ደግሞ ከ32-1 ቡድን ጥሎ ማለፍ እና ወሳኝ 16 ቡድን ጥሎ ማለፍ ፍልሚያ እዚህ ታሪካዊ ሜዳ ላይ ይደረጋል። እንግዲህ ዘንድሮ ዓለም ዋንጫ ስታዲየሞች አስደናቂ ኢንጂነሪንግ ታሪክና በጥሎ ማለፍ የሚደረጉ ጨዋታ መርሃ ግብርን ይህን ይመስላል። ከነዚህ 5 ስታዲየሞች እናንተን ቀልብ ይበልጥ የሳበው የትኛው ነው? ግምታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። ቅዳሜ ዕለት በሌላ ቪዲዮ እስከምንገናኝ ቻው።